ሰላም ጤና ይስጥልኝ። እንዴት ከረማችሁ? ዛሬ ስለ አትራፊ ሳምንታዊ ዕቁብ ሙሉ መረጃ ይዘንላችሁ መጥተናል። አትራፊ ዕቁብ ምንድነው? ማን ይቀላቀል? የሚሉትን ጥያቄዎች እንመልሳለን። አብራችሁን ቆዩ። ወደ መጀመሪያው ጥያቄ እንሄዳለን። የመጀመሪያው ጥያቄ አትራፊ ዕቁብ ምንድነው ይላል። አትራፊ ዕቁብ ማለት የተወሰኑ ሰዎች ተሰብስበው በየሳምንቱ የተወሰነ ገንዘብ ተሰብስቦ እጣ ወጥቶ ለአንዱ አባል የሚሰጥበት እንዲሁም ዲጂታልና ህጋዊ የቁጠባ ስርዓት ነው። ሚስጥሩ ቀላል ነው። በየሳምንቱ ትንሽ ትንሽ ገንዘብ ይሰበሰብና ህይወትን ሊቀይር ወደሚችል ወደ ትልቅ ገንዘብ ይለወጣል። አትራፊ ዕቁብ ውስጥ ምንም ወለድ የለም፣ ምንም ስጋት የለም። ሳምንቱን ትንሽ ብር ይጥላሉ፣ እጣው ሲወጣ ሁሉንም ብር ያገኛሉ። ዜሮ ወለድ የተሰበሰበው ገንዘቦትን አትራፊ ዕቁብ ውስጥ ሙሉ ለሙሉ ይወስዳሉ። አትራፊ ዲጂታል አፕሊኬሽን ላይ ሁሉም በግልጽና ሁሉም በደህንነት ተቀምጧል። አትራፊ ዕቁብ ባህላዊ ዘዴ ሳይሆን ዲጂታል ዘመን ያዘመነው ጥበብ ነው። ኢትዮጵያ ካሏት ምርጥ የዕቁብ ፋይናንሻል ፈጠራ አንዱ ነው። ወደ ቀጣዩ ጥያቄያችን ስንሄድ አትራፊ ዕቁብ ለማን ነው የሚለውን ጥያቄ እናገኛለን። አትራፊ ዕቁብ ለማን ነው ስንል ለሁሉም አይደለም። ዲሲፕሊን ላለው ቁራጥ ለሆነ ዓላማ ላለው ሰው ማለታችን ነው። አትራፊ ዕቁብን ሲቀላቀሉ 5000 ዓላማ ያላቸውን ሰዎች እናገኛለን። አትራፊ ዕቁብ ለማን ነው የሚሆነው? ለቢዝነስ ሰዎች፣ ጠንካራ ዲሲፕሊን ላላቸው፣ ዓላማ ላላቸው፣ ዘመናዊ አስተሳሰብ ላላቸው እንዲሁም ሰዓቱን ጠብቀው ለመክፈል ቁርጠኛ የሆኑ ሰዎች አትራፊ ዕቁብ በሩ ክፍት ነው። ወደ ቀጣዩ ጥያቄያችን እንሄዳለን። አትራፊ ዕቁብ ወይስ ባንክ ብድር? ባንክ ከ24 እስከ 35% ወለድ ይወስዳል። አትራፊ ዕቁብ ግን ከእናንተ ምንም ወለድ አይወስድም። እንደ ባንክ ግዴታ ኮላተራል አያስፈልግም። ቤት፣ መኪና ሳያስፈልገው ብሩን ያገኛሉ። ቤተሰብ ይሆናሉ። ባንክ ቤተሰብ አይሆንም። አትራፊ ዕቁብ ጋር ግን ከ5000 አባላት ጋር ቤተሰብ ይሆናሉ። ባንክ ሲቆጥቡ ባንክ ያተርፋል። አትራፊ ዕቁብ ጋር ሲቆጥቡ እርስዎና ዕቁብተኛን ያተርፋሉ። ወደ ሌላኛው ጥያቄያችን ስንሄድ አትራፊ ዕቁብ ከሌሎች ምን ይለየዋል የሚለውን ጥያቄ እናያለን። ዕቁብ ገብተው ያልተጠበቀ ቅጣት ደርሶት ያውቃል? ወይም ብር ዘግይቶብህ ያውቃል? አትራፊ ዕቁብ ያን ሁሉ ቀይሯል። አትራፊ ዕቁብ ከሌሎች ዕቁቦች የሚለየው እጣ ሳይወጣ ቅጣት የለም። እንዲሁም 3 ጊዜ ክፍያ ካስተጓጎሉ እጣ እንኳን ቢወጣሎት ክፍያው ተመላሽ ይሆናል። አትራፊ ዲጂታል ዕቁብ አፕሊኬሽን ላይ ሁሉም እጣዎች በዝርዝር ይወጣሉ። እንዲሁም ሁሉም ክፍያዎች በዝርዝር ተቀምጠዋል። ወደ ሌላኛው ጥያቄ ስንሄድ አትራፊ ዕቁብ ምን ያስገኝልዎታል የሚለውን ጥያቄ እናገኛለን። አትራፊ ዕቁብ የሚያስገኝልዎት ጥቅሞች ትልቅ ገንዘብ፣ ለንግድ ማስፋፊያ፣ ለቤት፣ ለመኪና ግዢና እንዲሁም ዓላማን እውን ያደርጋሉ። ከአትራፊ ዕቁብ ቤተሰብ ጋር ትስስር ይፈጥራሉ። እንዲሁም በአትራፊ ዕቁብ ስነ ልቦናውን ይለውጣሉ። እችላለሁ የሚል ስሜት ይሰማዎታል። ብቸኝነት ያጠፋሉ። እንዲሁም ሰዓት ያከብራሉ። በተጨማሪም አትራፊ ዕቁብ ለሴቶች የሚሰጠው ጥቅም ፋይናንሻል ነፃነት ታገኛለች፣ ውሳኔ ሰጪ ትሆናለች፣ እንዲሁም ቤተሰቧን ታሻሽላለች፣ ሀገሯንም ታኮራለች። ሌላኛው ጥያቄ ደግሞ አትራፊ ዕቁብ ለመቀላቀል ምን ያስፈልጋል? አትራፊ ዕቁብን ለመቀላቀል የሚያስፈልገን ፍላጎት፣ ቁርጠኝነት፣ ታማኝነት፣ አቅምን ማወቅ። በተጨማሪም ብሔራዊ መታወቂያ፣ ፓስፖርት፣ መንጃ ፍቃድ፣ ዋስ ያስፈልገናል። ሌላኛው ጥያቄ ደግሞ የአትራፊ ዕቁብ ህግና ደንቦች፣ ሰዓትን ማክበር፣ ዕቁብ በሚጣልበት ሰዓት ጠብቆ እኩል መጣል፣ በየሳምንቱ ሰዓትን ጠብቆ ዕቁብን መጣል፣ ከአባላቶች እኩል ብር መክፈል፣ ዋስ ያስፈልጋል። አትራፊ ዕቁብ እጣ ሲደርሰው ግዴታ ዋስ ያስፈልጎታል። በተጨማሪም አትራፊ ዕቁብ ዘግይተው ለሚከፍሉ ቅጣቱ ቀድሞ ተወስኗል። አብረው ዕቁብ ለሚጥሉ ሰው ስኬት ኃላፊነት ሲኖርብዎ ዕቁብ ለመጣል ዛሬ ቅርብኝ ማለት አይችሉም። ዲሲፕሊን ያለው ሰው የአትራፊ ዕቁብ አባል ነው። ሌላኛው ጥያቄ እምነት ነው። እምነት እንዲኖር ዋስ ግዴታ ያስፈልጋል። ለእናንተው ስለሆነ ዋስ ማምጣት ይጠበቅባቸዋል። ዋስ ሲኖር የ5000 አባላት ገንዘብ የተጠበቀ ነው። ዋስ ማምጣት ለአባላቱ ፍቅርና ክብር ማሳያ ነው። አትራፊ ዕቁብ ምን ኃላፊነት ይወስዳል? ማንነት ማረጋገጥ። አንድ ሰው አትራፊ ዕቁብ ውስጥ መግባት ሲፈልግ የዛን ሰው ማንነት ያረጋግጣል። እጣ ሲወጣ ወዲያውኑ ወቅቱን ጠብቆ ለባለቤቱ ብሩን ያደርሳል። ህጋዊ ጥበቃ ያደርጋል። አባል ሸሽቶ ሲጠፋ አትራፊ ዕቁብ እናንተን ወክሎ እርምጃ ይወስዳል። ሌላኛው ጥያቄ ስጋት። አትራፊ ዕቁብ መሀል ላይ ማቋረጥ ምን ያስከትላል? ይህ ዕቁብ ለቁርጠኛ ሰዎች ብቻ የተዘጋጀ ነው። ምክንያቱም አንድ ቁርጠኛ ያልሆነ አባል በሌሎች አባላት ላይ ስጋት ይሆናል። ለመረጡት ዕቁብ ገቢዎት አስተማማኝ ካልሆነ አትራፊ ዕቁብን አለመቀላቀል። አትራፊ ዕቁብ ቅጣቱ ቀድሞ ስለተወሰነ ባልከፈሉት ልክ ቅጣት ይቀጣሉ። ካቋረጡ የአትራፊ ዕቁብ እጣ ወጥቶ ካለቀ በኋላ መጨረሻ ላይ ገንዘቦትን ይወስዳሉ። ቁርጠኛ ሰው አያቋርጥም። ቁርጠኛ ሰው የአትራፊ ዕቁብ አባል ነው። በመጨረሻ አትራፊ ዕቁብ ለኢንቨስትመንት እና ለትልቅ ራዕይ። አትራፊ ዕቁብ ተለቅ ያለ እጣ ሲወጣሉ ኢንቨስትመንቱን ማካሄድ ይችላሉ። እንዲሁም የገንዘብ ልማዶን ያዳብራሉ። አትራፊ ዕቁብ ሂሳብ ማወቅና ለዓላማ መቆጠብን ያስተምሮታል። አትራፊ ዕቁብ አንደኛ ደረጃ ነው። ሁለተኛ፣ ሶስተኛ ደረጃዎች ከአትራፊ ዕቁብ ቀጥለው ይመጣሉ። 5000 አባላትን ካሸነፉ ቀጣይ እርስዎ ኖት። ዛሬውኑ ይቀላቀሉ። ለዛሬ የነበሩን ትምህርታዊ ሀሳቦች እነዚህን ይመስሉ ነበረ። ቀጣይ እንድንገናኝ አካውንታችንን ሰብስክራይብ፣ ላይክ፣ ኮመንት፣ ሼር እያደረጋችሁ ቤተሰብ ይሁኑ።